ወዳጄ ወንድሜ እህቴ አባቴ እናቴ በአጠቃላይ እዚህ ምድር ላይ ያላችሁ የሰው ልጆች በመላ ዓለምን ለመርዳት ትፈልጋላችሁ? ሰላም እንዲሰፍን ትፈልጋላችሁ? ፍቅር እንዲሰፍን ትፈልጋላችሁ? መልካም ዜና አለኝ። መጀመሪያ ሩቅ መሄድ አያስፈልግም። ጅምሩ በጣም ቅርብ ነው። ከቤት የሚጀመረው ዋናው ክፍል 6 ናቸው። 6ቱም አንደኛ ቤት ነው። ሁሉም ነገር የሚጀመረው እዚህ ነው። ወላጅ ለልጅ ትኩረት ፍቅር ሲሰጥ፣ ባልና ሚስት እርስ በርስ ሲከባበሩ፣ ቤተሰብ በእምነት በሥራ ሲኖር ይህ የመጀመሪያ መሰረት ነው። ካልጠነከረ ቀጣዩ ክበብ ሊጠነክር አይችልም። ሁለተኛው ጎረቤት ነው። በቤት ውስጥ ፍቅርን የተማረ ሰው ጎረቤቱን ማክበር ይችላል። ችግር ላይ ያለ ጎረቤቱን ሲረዳ፣ በደስታ ሲካፈል ሰላምን ያውቃል ማለት ነው። ሶስተኛ አካባቢ ነው። ጎረቤቱን የሚያከብር ማህበረሰብ አካባቢውን አብሮ ይገነባል። ትምህርት ቤት፣ ቤተክርስቲያን፣ የሥራ ቦታ ሁሉም ትብብር ያደርጋል። አራተኛ ሀገር ነው። ማህበረሰብ ሲጠናከር ሀገር ትጠናከራለች። ዜጎች እርስ በርስ ሲከባበሩ፣ ፍትህ ሲነግስ ሀገር በሰላም ትገነባለች። አምስተኛ ሀገር ወደ ሀገር ነው። ከጠነከረች ሀገር ከሌሎች ሀገራት ጋር በሰላም በክብር ትተባበራለች። መልካም ውጤት የተገነባ ግንኙነት ጦርነት ሳይኖር ትብብርን ይወዳል። 6ኛ መጨረሻው ይህ ሁሉ ተደምሮ ዓለም ሰላም ይሆናል። የተረጋጋ ኢኮኖሚ፣ የተጠበቀ የአየር ንብረት፣ የተከበረ የሰው ልጅ መብት፣ ይህ ሁሉ የሚመነጨው ከቤት ውስጥ የተጀመረ ፍቅር ነው። ዓለም መለወጥ ትፈልጋለህ? ሩቅ አትሂድ፣ ወደ ቤት ተመልከት። ልጆችን በፍቅር አሳድግ፣ ጎረቤትን አክብር። ትንሽ የሚመስል ተግባር በእውነት የዓለም ሰላም ግንባታ ነው። ጡብ ነው። ምክንያቱም ትልቅ ግንብ የሚጀመረው ከትንሽ ድንጋይ ነው። ስለዚህ ወንድሜ እህቴ፣ ይህን መልእክት ለእናንተ ሳስተላልፍ ከኔ የተሻለ አስተሳሰብ አላችሁ፣ ከኔ የተሻለ አመለካከት አላችሁ፣ ከኔ የተሻለ መልካምነት አላችሁ። እናንተም ያላችሁን እያካፈልን ዓለማችን ሰላም እንዲሆን፣ ሀገራችን ሰላም እንዲሆን፣ ጎረቤታችን ሰላም እንዲሆን፣ አካባቢያችን ሰላም እንዲሆን ይህ የሁላችንም ተግባር ነውና እንተባበር እላለሁ። ሐሳብ ካላችሁ አብረን እየተካፈልን አብረን መገንባት የምንችለውን ህብረተሰብ እየገነባን ወደፊት እንጓዛለን። አመሰግናለሁ።